ደግሞ ሰብሰብ በዘጋችሁ ሁሉም ጓደኞች ማወቅ ስላለባቸው መገኘት ያለባቸው ቦታ ነው። ስትጨበጥ ስለነበረ ለዛም ጥሩ ነው። ብዙ አጽናኝ ሰብስበዋል። እየሩስን አሚሮች ልክ አይደለም። ለማንኛውም በጣም አርፍደሻል። እንሂድና አዴን እናድርግ አይደለም እናድርጋለን። አሁን በጣም አስጠበቅሽን ምናምን ምትሰራችን ሳፋቸው ነው። ዛሬ ቀን ስለሆነ በጣም ዘና ማለት አለብኝ ማለት የምን ስለምን ቀን አሁን እኮ እዚህ ጋር አይደለም እኮ መንተባረር ያለብሽ እዛ ሄደሽ ውጤቱ ሲሰጣል ነው ያው እናንተ ናችሁ ለማየት መጓጓት ያለባችሁ መጨነቅ ያለባችሁ እናንተ ናችሁ። ምንም የሚያጓጓኝ የሚያስጨንቀኝ የምርጋ እንዳንቺ ኮንፊደንስ ያለው ሰው ነው ይቻላል። እንደሷ ልቧን ተራራ አድርጎ የሚያወራ ሰው በጣም ደፋር ነሽ። አሁን ሄደን ውጤት መጥቷል፣ ውጤቱን እንቀበል። ከዛ በኋላ ለምን እንደፈለግሽ አትሆኝም? ምን ያው የቀረውን ነገር ከቢኒ ጋር በስርዓት ጨርስ። ዛሬ ሲጨፍሩብኝ ነበረ በሚል አፍ የሚዘጋበት ቀን ማለት እስከዛሬ ፈታ እንደዚህ ነው ሁላቸውም እዚህ ጋር ያለው ኦዲየንሱን በቃ ሁሉም ሰው እኔ ላይ ጣቱን ሲከስር ነበር። እስቲ ከዛሬ በኋላ ደግሞ ምን ይለኝ እንደሆነ እናያለን። አሁንም ሌላ ችግር ነው የምትፈልጊው? ልክ ስላልሆነ እኮ ነው አይደል? ሁሉም ሰው አንቺ የሚናገርሽ አይደለም እንግዲህ ያው ካየነው በኋላ ደግሞ እዚህ ጋር ያለ ሰው ምን እንደሚለኝ ነገር ለነሄሩ አሁን ስለዚህ ከቻልሽ ማለት ነው ከቻልሽ ውጤቱን ማየታችን ግዴታ ነው። ይቅርታ ብለሽ ከሁሉም ጋር ይቅርታ ባብለሽ ከቢኒም ጋር ሆነ ችግራችሁን ሌላ ወሬ እስከምትወሩ ይኸውልሽ እኔ ለይቅርታ ክፍት ነኝ። ሃይሚም እንደዛው አይደለም። አዩም ቢኒም ቢሆን እዚህ ጋር የምታያቸው ከጓደኞቼ ጋር ይጣላሽም ካለ ለይቅርታ ክፍት ናቸው። አሁንም ትችያለሽ። ውጤቱ ሳነሳን ነው። ስለዚህ አሁንም እኛ ንዱስ ከምታናድጂ በጣም ተቀልዳላችሁ። አራሚት አይደለም ነገራችን ላይ ሁሉም ሰው ይቅር ባይ ነው። አጥፍተሽ ከሆነ ለምሳሌ እኔ አይቼሻለሁ። እኔ ዛሬ ነው ልጅ ስለ ይቅር ባይነታችሁ እና ሁሉም ሰው ይቅር ባይ ነው። ገባሽ? አጥፍቻለሁ። ይሄ ነው ጥፋት። ከውጤቱ በኋላ ይሻል ከውጤቱ በኋላ ማንም ማይቀር መጠየቅ እንዳለበት ምናምን እኮ ምን እንደሆነ እኔ እኮ አሁንም እድል እየሰጠች ነው። ሌላ ወሬ ለምን ነው አልፈልግም። እኔ ፍፄ ነቢኒ ምናምን እዚህ ወይ እንጠብቃቸዋለን። ኧረ ሁላችሁም ትሄዳላችሁ። ሁላችንም ውጤታችንን ይዘን ነው የምንመጣው። መሄድ አልፈልግም እኮ ሻትና ልጅ አሁን ሶስት ተናድጄ አይደለም ሁሌ የማያበቃ ነገር በጣም ነው የሚሰለቸው። እጠብቅሃለሁ፣ ችግር የለውም። እኔ አንተን አምናለሁ። እግዚአብሔር እኔ ረብሻ የሚፈጥርልኝ እየተነቆርኩ የማይሆን ነገር እየተባልኩ መሄድ አልፈልግም። እኔ ነቆራ እየሰማ መሄድ አልፈልግም። ለአንተም ቢሆን ጥሩ አይደለም። ንግግሯም ደስ አይልም። በቃ እኔም በቃ ዛሬ መጨረሻው ቀን ነው። ዛሬ መታገስ አይከብደኝም። ሀሰን አንተ ከአብረኸው ሁን ፍፄ ከፈለግ ከኔ ጋር መሆን ትችላለህ።